ሌላው የምናየው ደግሞ እዚህ ላይ ፒክአፕ ፓራሜተር እና ኢንጀክት ፓራሜተር የሚለው ነው። እዚህ ላይ ስታንዳርድ ቱልባር ውስጥ ያሳየናል። ኖርማሊ የምናገኘው ግን እዚህ ጋር ኤዲት ውስጥ ኤሌመንት ሴቲንግ ብለን ፒክአፕ ፓራሜተር እና ኢንጀክት ፓራሜተር የሚለው ነው። በኪቦርድ አልት ፕላስ ሲ እና ኮንትሮል አልት ፕላስ ሲ ስንጠቀም ሁለቱ ኦፕሽኖች ይመጡልናል ማለት ነው። ስለሁለቱ ለምን እንደምንጠቀምባቸው እናያለን። ራይት ክሊክ አድርጌ መጀመሪያ 3D እለዋለሁ። ይሄንን 3D ነው የሚያሳየኝ። ይሄንን 3D ሴሌክት እናደርገዋለን። ይሄንን ሴሌክት ካደረግን በኋላ እዚህ ውስጥ በመግባት እዚህ ላይ የወሉን ፕሮፐርቲ እንቀይረዋለን ማለት ነው። እዚህ ላይ የወሉን ፕሮፐርቲ ብሪክ አድርገን ቀየር ነው። እዚህ ጋር ደግሞ እዚህ ጋር ቁመቱን ደግሞ እናሳንሰዋለን ማለት ነው። እዚህ ጋር 2500 ኦኬ አልኩት። አሁን የነዚህ ብዙ ጊዜ የምንጠቀምባቸው የዚህን ፕሮፐርቲ ይሄኛው እንዲዝልኝ ከፈለኩኝ እዚህ ውስጥ መግባት አይጠበቅብኝም ማለት ነው። ይሄንን ሴሌክት በማድረግ እዚህ ጋር ፒክአፕ ፓራሜተር የሚለውን በመምረጥ እዚህ ጋር ሳክ አደርጋለሁ ማለት ነው። እዚህ ጋር ሳክ በመምጠጥ ከዛ በኋላ ኢንጀክት እለዋለሁ። የትን ነው የማደርገው ኢንጀክት? ይሄኛውን ማለት ነው። ይሄኛውን አስጠጋዋለሁ። የስሪንጅ ምልክት ያመጣልኛል። ጥቁር የስሪንጅ ምልክት ያመጣልኝ ይሄንን ክሊክ በማድረግ ተመሳሳይ ፕሮፐርቲው እንዲይዝ እናደርገዋለን ማለት ነው። ይሄ እንደ አውቶካድ ላይ ማች ፕሮፐርቲ ብለን የምንጠቀምበት አይነት ማለት ነው። መጀመሪያ ፒክ እናደርጋለን፣ ከዚህ እንወስዳለን። ከዛ በኋላ የዚህን ፕሮፐርቲ እንዲይዝልን የምንፈልገው ማቴሪያል እዛ ጋር ኢንጀክት ሚለውን ክሊክ በማድረግ እዛ ጋር ኢንጀክት ማድረግ እንችላለን ማለት ነው።